حلمي الكساسي يغلو ولا بنكرو بزون يبلنا باسي بحرفان ولا يحممو نزل غير الفوسي انت قاعد همو اب ما ادي ادل اخو ابتا وفو جرام تصليفو سنوتو كم زحل مو تاريخ بعتيتو ابتا بحري انت رقيتو سبربتو من كان هو حمدون ما يعينو زنب اب صفر عمر خوينو زقود عنده سفكر كنا يزيمو نقر نزام مانو حنجدو تعالوا سموان سليوس نحنا مخواندو بيحبو بالسي بس نادي انت يعلم بدلاي ترايدو نحسب نبرخ يقبر يعيد ريسا حمدني مستتقته هي ويخبل مع الشوين زي خلته يترفحنا مدنا تفو زيادنا بحرنا خفو بزي تاريخ سريحو بزي رسكي سجان تسبيحهم Der Quickie. ሰላም እንዴት ናችሁ? ሃፒ ፍራይዴይ። ሃይ ኢየሩሳሌም ሶማሌ ጉብኝት። ሃይ ኤምቲ ሀብተ ወልድ እንዴት ናችሁ? አንዳንድ ክሊፕ አጫውታለሁኝ የሶማሌ ጉብኝት እንዴት እንዳለቀ ማለት ነው። የሶማሌ ህዝብ አገርን ዝም ብለው ሉዓላዊነት የተዳፈርክ እንግዲህ መንግስት ፕሬዝዳንታቸው ያው እንደምናቀው ኮራፕሽን እሹ አለበት የመራያን ምናምን ተላላኪ ብዙ ነገር አለ። ግን ዋናው ህዝቡ ነው አይደለ? ህዝቡ እንዴት አድርጎ እንደተቀበለው ማለት ነው። በጣም የሚያስቀው ግን የአብይ እንትኖችም አሉ የነሱ እንዴት አድርገው ያዩት በጣም ደስ ይላል። ይሄ አንዳንድ ጊዜ እውነታን የመካድ አይነት ነገር አለና
የሚታየው ሌላ፣ በኢትዮጵያን ቲቪ የሚታየው ደግሞ ሌላ አንግል አድርገው ህዝቡ እንደተቀበለው አድርገውታል። እስኪ አይ ግራንፋቲ ቴንክ ዩ ኤኒሃው ሶ የሶማሌ ዛሬ አርስታችን የሁለት ቀን በሶማሌ ጉብኝት በ4 ሰዓት ተጠናቋል በሚል ነው። ትናንትና በነበረው የፕሮስፐሪቲ ፓርቲ መሪው ማነው አብይ ሶማሌ የሁለት ቀን ጉብኝት ተብሎ በ4 ቀን ውስጥ ቶሎ መመለስ ነበረበት። ህዝቡ እዛ አጋጣሚ በነበረው ሆቴል በተያዘው በነበረበት ሆቴል ነው የነበሩት ወጣቶች ተቃውሟቸውን አሰሙ። ባህራችን የሚሸጥ አይደለም it's not for sale our sea is not for sale እና ሌባ የሚል ቻንት ነበረ። ሶ በአስቸኳይ መውጣት ነበረበት ሀገሩን ለቆ ማለት ነው። እሱ ወዲንጋ ያባረረው በጣም የሚያስቅ ነበረ። የአብይ ነጭ ሱሪ ከኋላ ትንሽ ተበላሽቶ ነበር። አሁን ስለሱ ትንሽ እናሳይ። በሚያሳዝን ሁኔታ 2 ልጆች ተገለዋል። የሶማሌው ወታደሮች ከቦታው እንዲሄዱ ሊያደርጓቸው ሲሉ እምቢ ስላሉ 2 ገለዋል። አንድ ሴትና አንድ ወንድ ገለዋል ነው የሚባለው። በጣም ተናደዋል ህዝቡ ማለት ነው። ደፍሮ እዛ ሀገር መርገጡ ማለት ይሄ መሪው እንግዲህ ስለ አንድን ሀገር ሉዓላዊነት እንደፈለክ እየደፈርክ በሚያሳዝን ነገር ሁኔታ መሪያቸው እንግዲህ ያስደፍራቸዋል ያለው ፍርስትሬሽናቸውን በትዊተርም በሁሉም እየገለጹ ነው ማለት ነው። በመንግስታቸው እንደዚህ አይነት ሌባ መሬታችን ላይ ካሁን በኋላ አይረግጥም ነው። ግን በሚገርም ሁኔታ በህዝቡ ፕሮቴስት ምክንያት እዛ በአጋጣሚ አግኝተውት ነው ዝናር ኢቨን ፕላን አይደለ እንዲወጣ ተደርጓል ከሀገሩ ለቆ ማለት ነው። ከፕላን ውጭ ከ4 ሰዓት ውስጥ ሌትስ ሲ ዘ ቪዲዮስ አንዳንድ ክሊፖች አጫውታለሁ ድንገት ያላያችሁ ሰዎች ካላችሁ ማለት ነው። was fantasy ሌባን ሌባ ብለህ ማዋረድ በጣም ደስ ይላል አይደል? ታየን እስኪ ካሜራ ስለሆነ እስቲ ላይ ያጨበጭባል ያለሁኝ because በስተጀርባ ኢትዮጵያ ቲቪ ላይ የቀረበው ልክ ሰፖርት እንደሚያደርጉት አስመስለው ነው ያቀረቡት። የሱ ሰፖርተሮችም እንደዛ ብለው ሪፖርት እያደረጉት ነው ራይት። ከዛ በኋላ ፖሊሶች በግድ ሲያስሄዷቸው አለ ልጆቹን እየጎተቷቸው ምናምን እየመቷቸው ላይክ እንዳልኩት 2 ተገለዋል unfortunately በዚህ ሰውዬ ምክንያት ማለት ነው። ያገሩ የሞተው ልጆች ወጣቶች አንሱ እንግዲህ ሰው ሀገርም ሄዶ በሱ ምክንያት ሰው የሞተ ነው። ግን እዛ ሀገር ላይ አትሊስት አቋማቸውን አሳይተዋል ማለት ነው። just because መሪያቸው whatever reason አይደለ በምንም ፕሬሸር ተደርጎ ሊሆን ይችላል የምናውቀው ነገር የለም። ብቻ ይሄ ሰውዬ ሉዓላዊነታቸውን የደፈረ እዛ ተቀባይነት እንደሌለው ግልጽ ድምጻቸውን አሰምተዋል። ኤኒዌይስ አሁን ሲገረፉ ደግሞ ፖሊስ እየጎተታቸው ከዛ ቦታ ላይ ቦታውን እንዲሄዱ ሊያረጓቸው ማለት ነው። አይ ቲንክ አም ገሲንግ ዲስ ከማምለጡ በፊት ይመስለኛል። ይሄ እሱ ደስ የሚለው ነገር እንደዚህ ተዋርዶ መሄዱ። ሞርታርም ተተኩሷል እዛ አካባቢ ወደ ኤርፖርት የሚባል ሪፖርቶች አሉ። ላይክ እሱ የመጣበት ወደ ኤርፖርቱ አካባቢ ቶክስ ተሰምቷል። ሌላ የብልጽግናዎቹ እንዴት አድርገው ነው ሪፖርት የሚያደርጉት? አሁን እዚህ በተለይ ካድሬዎች መጥተው that was fascinating to me። አንድ ነገርን እንዴት አድርገን 2 ቦታ እንደፈለክ መተርጎም እንደሚቻል ማለት ነው። ከእውነታ ምን ያህል ርቀዋል? ከምን አይነት ሰው ጋር ነው ሶሻል ሚዲያ ላይ ኢቭን ምን ተከራከረው አይደለም የምትከራከር ሰዎች ካላችሁ በኢትዮጵያም ሳይድ በኤርትራም ሳይድ ከማን ጋር ነው እነዚህ ከሪያሊቲ ጋር አይደለ ሀቅ ጋር ግብ ያዙ ሰዎች ጋር እንዴት አድርገን የምታስረዳው ነው። ትዊተር ላይ አንድ ጻፈችውን አሳያለሁ። ከዚህ ፕራይም ሚኒስተሩም እንግዲህ የመንግስት ሚዲያ ምን አድርጎ ሪፖርት እንዳደረገው ይሄ በዚህ ሳይድ ነው የሚያሳየው። ሩቅ ነው ኦፍ ኮርስ ህዝቡ ምን እያለ እንደሆነ አይታይም። እቺትና አንድ የብልጽግና ካድሬ ምን ብላ ጽፋለች እዚህ ጋራ ማለት ነው። ሰላማዊ ሰው ተታች ያሉትን ማለት ነው። ሰላማዊ ሰው ሰላማዊ መሪ ስትሆን እንኳን የሀገር ሰው የሰው ሀገር ሰው እንዲህ ይወድሃል። ሁሌም ሰላም ወዳዱ
ሁሌም ሰላም ወዳዱ መሪ መንገዱም ሰላማዊ ነው እና ድስከ እንግዲህ ይሄ በጣም ለሁላችንም አይ ቲንክ ትምህርት እንዲሆነን ማለት ነው። ከሪያሊቲ ጋራ እዚህ መጥተው ሲጽፉም ቅድም አይቻለሁ ከመግባቴ በፊት ማለት ነው። ይድርቅ ያለ ነገር ክርክር ከማን ጋር ነው ጊዜያችንን የምናቃጥለው ነው። የሀገሩ ህዝብ በቪዲዮ ተደግፎ እንግዲህ ይሄ ዝም ብሎ የምንናገረው ነገር አይደለም ራይት። በቪዲዮ ህዝቡ እየሰደበው they were showing him his middle fingers በሁለት ቀን የተባለ ፕሮግራም በ4 ሰዓት ውስጥ ከሀገሩ ተባሮ ወጥቷል። የሰውዬ ማለት ነው ለሴኩሪቲ ለሴፍቲ ብሎ አመልጦ ወጥቷል። አክቹሊ ሲወጣም የሆነ ፎቶ ሼር ያደረኩትም ፍላየሩ ላይ የሚያስቅ አይነት አወጣጥ ነው የወጣውና በእነሱ ሳይድ የሱ ካድሬዎች ምን አይነት ሪፖርት እንደሚያደርጉ የማንን ህዝብ ነው ብሬን ዋሽ የሚደረገው አልገባኝም። የኢትዮጵያን ህዝብ ምን አይነት ቢንቁት ነው እኛ እንኳን አይገስ we know each other already እኛን ኮንቪንስ ያደርጋሉ ብዬ አላስብም። ግን ለኢትዮጵያ ህዝብ በኢትዮጵያ ቲቪ እንደዚህ አይነት ነገር የሚታየው ማለት ነው። ምክንያቱም they don't have access እነሱ ኢንተርኔት ለሌለው አክሰስ ለሌለው ሪፖርት የተደረገው ህዝቡ ሰፖርት እንዳደረገው ነው። ለምን ተመለሰ ኤክስፕሌኔሽን የለውም። ኦፍ ኮርስ ወለቀን ቪዚት በ4 ሰዓት ተመለሰ የሚያሳዩት the other angle ነው እና እፍረት የሌላቸው ካድሬዎቹ ደግሞ ይሄው ሶሻል ሚዲያ ላይ የሰላም መሪ ስትሆን እኔ እኮ የሰው ባህርን የሰው ምድርን በግድ እንትን በኃይል ወስዳለሁ እያልክ የሰላም መሪ ብሎ ጠሩታል። የሰላም መሪ ከሆንክ የሀገር ሰው ብቻ ሳይሆን ህዝብ ይወድሃል ብሎ ሪፖርት አድርገዋልና አንዳንድ ጊዜ ከነዚህ ጋር መመለሱ የለባችሁም ነው። እና ይሄን ይመስላል። ይሄ አይተህ ተወዘ ሰፕራይዝ ዜና ነበር። አይ ቲንክ ብዙ ሰው they were enjoying it። ሶማሌዎቹ በጣም ፍርስትሬት they're happy። ሶሻል ሚዲያ ላይ ያሉት በተለይ አክቲቭ የሚባሉ ሶሻል ሚዲያ ላይ የምትከታተላችሁ ከሆነ በህዝባቸው ተደስተዋል። ዝም ብለው አላዩትም። መጀመሪያ ባንዲራ ሲሰቀልም ተናደው ነበረ። ለሱ አቀባበል ተብሎ ባንዲራው ፎቶ በየከተማው ተለጥፎ ነበርና እንዴት የሶማሌ ህዝብ ዝም ብሎ ያየዋል? እንደዚህ አይነት የራሳችንን ሉዓላዊነታችን የደፈረ ሰው ከአንዴም ደጋግሞ ማለት ነው አይደለ? ከአንዴም ደጋግሞ የባህር ጥያቄ ላይ ፕሬዘንቴሽን ሲያደርግ የሶማሌን ከእንደገና አፍሪካን ዩኒየን ላይ ማፕ ሲቀላቀል የኛን የጅቡቲን የሶማሌን ያ this guy እየደጋገመ ነው ዝም ብሎ እንደፈለገ እንትን የሚያደርገው ማለት ነውና ፈርስትሬት ሆኖ ነበር። ህዝቡ ግን አሳያቸው። ኤኒዌይስ ወጣቱ ከሀገሩ እንግዲህ በሁለት ቀን የተባለ ፕሮግራም በ4 ሰዓት ውስጥ ጥሎ እንዲወጣ ተደርጓል። ሪጋለስ ኦፍ እነሱ ምን ሪፖርት አደረጉት እሱ ቢሳይድ ዘ ፖይንት ነው። የሶማሌ ህዝብ ግን አቋማቸውን አሳይተዋል ማለት ነው። ሶ በዚህ ነው ዛሬ ወጣ ነው። ብዙ ከሌላ እንትኖች ታፒኮች ነበሩ ግን I thought this was a enjoy ማድረግ የምንችልበት ፈኒ ታፒክ ብዬ ስላሰብኩ ነው። ኤኒዌይስ ካመንት ማድረግ የምትፈልጉ ላይኑን ከፍተዋለሁኝ። there is nothing more to say። ከኋላ ቅድም የጻፈ ልጅ ነበረ ምንድነው ያለው? ማንበብ ፈልጌ ነበር። የብልጽጋናዎቹ እነሱ ፕሮፓጋንዳው ግን እንዴት እንደሚሰራ it's fascinating to me። እንደዚህ አይነት ነገር ማየት I don't know በተለይ በአሁን ጊዜ ትንሽ አገር ቤት ኢትዮጵያ ላለ ህዝብ ሊሸውር ይችላል። በተለይ ኢንተርኔት ለሌለው የሱን ቲቪ ብቻ ቁጭ ብሎ ሶሳይቲው እውነት ሊመስለው ይችላል። አሁን everybody have access ውጭ ላለው ቪዲዮዎች ሁሉ ነገር እናያለን አይደለ? እንደዚህ አይነት ነገር ፉገራ አይን ያወጣ ድርቅና እንግዲህ ህዝቡ ይወደኛል። ቪቫ ሶማሊያ ቀላል በጣም ጎበዝ ናቸው። እንዴት እንዳኮሩ ደግሞ ትንሽ ናቸው። ማጆሪቲው they are very young። ያ ሁሉ ዝግጅት ያ ሁሉ እንትን ምንም ሳያረግ በጊዜ ያመልጣል ማለት ነው ሰውየው። የአብይ ተላላኪዎች ሰው መሆና